አለን አለን አለን። ኑሩ ለሀገራችሁ ታስፈልጋላችሁ። መልካም። እኔ ጥያቄ ነው የምጠይቃችሁ። ጥያቄ አንድ ሁለት ጥያቄ ጠይቃችኋለሁ። ከዚያ በመቀጠል የተወሰነች 10-15 ደቂቃ አይሰማም? እሺ፣ ጠጋላለሁ ወደ እስከ ችግር የለም። ጥያቄ ጠይቃችኋለሁ። ከዚያ የተወሰነ 5-10 ደቂቃ እንወያይና በተለይ ከኔ የቀደሙ አመራሮች በደንብ ትምህርት ስለሰጡ በሚገባችሁ ቋንቋ ያለውን እውነታ ግልጥ አድርገው ስላስተማሩ ረጅም ጊዜ አንቆይም። ከኔ ጋር ረጅም ሰዓት አንቆይም። ጥያቄ የመጀመሪያው ወደዚህ ትግል ስትገቡ ወደዚህ ትግል አሁን እንግዲህ እናንተ ተሰባስባችኋል። አብዛኛው ወጣት ነው፣ ወሲፍ ነው። እጅግ በጣም ደስ ይላል። እና ወደዚህ ወደ ትግል የገባችሁበት ምክንያት ምንድን ነበር? ከቤተሰብ ተጣልታችሁ፣ ከባለቤታችሁ ምናልባት ያገባም ትዳር ያዘም ስለሚኖር ከሚስቶቻችሁ ተጣልታችሁ ነው? መሬት አልሰጥም ብለዋችሁ ነው ቤተሰቦቻችሁ? ሚኒሻ እንዳያፍሳችሁ ሸሽታችሁ ነው? በምክንያት ምንድን ነው ወደ ትግል የገባችሁበት ምክንያት? ይሄ አንደኛ ጥያቄ ነው። ሁለተኛው እስከ መቼና እስከ ምን ድረስ ነው የምትታገሉት? እስከ መቼና እስከ ምን ድረስ ነው የምትታገሉት? አንድ ላይ አድርጋችሁ እንድትመልሱት። እስከ መቼ እና እስከ ምን? 1 አመት ነው በቃ። በአማራ 6 ወር ሰጥቻለሁ የሚላል 6 ወሯን ታግዬ ከዚያ በኋላ ወደ ቤቴ ነው የምገባው የሚል ስለሚኖር እስከ መቼ ነው እናንተ ያሰባችሁት? ስንት አመት ነው? ስንት ወር ነው የሰጣችሁ ለትግሉ? ለመታገል ስንት አመት ለመታገል ስንት ወር ለመታገል አስባችኋል? እስከ የት ድረስ ነው ደግሞ? ሰላ ድንጋይ ድረስ ነው? በጎሽ ጋጥ ድረስ ነው? አርማበር ድረስ ነው? ደብረ ብርሃን ነው? አዲስ አበባ ነው? ከዚያም ያልፋል። እስከ የት ነው? እስከ መቼ ነው? እና በምን ምክንያት ወደ ትግል ገባችሁ? እነዚህን በደንብ እንድትመልሱልኝ እፈልጋለሁ። መጀመሪያ በፈቃደኝነት፣ ከዚያ በኋላ ግን እኔ ራሴ እየጠቆምኩ ከሌላ ነው መልስ ግን እውነተኛ መልስ ማለት የሰው መልስ መኮረጅ አይቻልም። እውነተኛ መልስ ግን እንድትሰጡ እፈልጋለሁ ማለት ነው። እውነተኛ ምክንያት ለምሳሌ ገጠመ። አንደኛው ከአባቱ ተጣላው ልብስ ግዛልኝ ብሎ ከዚያ ልብስ አልገዛልህም ለአንተ በየጊዜው ልብስ አልገዛም ይለዋል። ቆይ ፋኖ ገብቼ በሪህም ባላሸጥህ ብሎ ፋኖ ገባ ማለት ለምንድን ነው የመጣው? አባቴ ልብስ አልገዛው ላይ ተናድጄ ነው አለ። ከዚያ አንተ ምክር ነው የሚያስፈልግህ ብለን መክረህ ነው አባቱን ጠርተን ሄደ ማለት ነው። አንዱ ደግሞ ከባለቤቱ ተጣልቶ መጣ። ለምንድን ነው የመጣው? በምክንያት የመጣው ከባለቤቱ ተጣልቼ ነው አለ። ከባለቤቱ ተጣልቼ ከዚያ አይ እንደዚያ ከሆነ እርቅ ነው የሚያስፈልግህ ከባለቤቱ ብለን ከባለቤቱ አስታረቀ። ምንም ይሁን ምን ግን ሜዳው ልክ ነው። ሜዳው የመጣበት ሜዳ የትግል ሜዳው ትክክል ነው። ግን ምክንያቱ ምንድን ነው? ወደ ትግል የወጣችሁበት ምክንያት ምንም ሳትዋሹ ወጣቶች ምንም ሳትዋሹ እንድትነግሩኝ እፈልጋለሁ። ተመልሻለሁ። መጀመሪያ በፈቃደኝነት እጅ እያወጣችሁ 1